ዘመናችን እጅግ ከፍተኛ በሽታ የንጽጽር ወጥመድ ነው። የስልካችሁን ስክሪን እንደከፈታችሁ በአጭር ደቂቃዎች ውስጥ የሌሎችን ብሩህ ታሪክ ተመልክታችሁ የራሳችሁ ህይወት ጎደሎና ህመም የበዛበት እንዲሁም ያልተሟላ እንደሆነ ተሰምቷችሁ ያውቃል? ይህ የሆነበት ምክንያት ለምን ይመስላችኋል? የአንዱን ስኬት ታያላችሁ፣ እኔስ ድካሜ የት ቀረ? የሌላውን ውብ የደስታ ጉዞ ትመለከታላችሁ፣ እኔስ የት ላይ ነኝ? የእኔስ ጉዳይ የእኔ ልፋት የት ቀረ ብላችሁ ራሳችሁን ማወዳደር ትጀምራላችሁ። እዚህ ላይ ሁላችን የምንረሳው አንድ ትልቅ ነገር አለ። ሰው ሁሉ የሚያሳየን ያሸበረቀውን የደስታውን ፊት ብቻ ሲሆን ከጀርባ ያለውን ውጣ ውረድ፣ እንባና ውድቀት ግን ማንም ሰው አያሳየንም። የምታዩት የደስታቸውን ፍሬ ብቻ ሲሆን ይህ ውብ ቅጽበታቸውን፣ የደመቀ ገጽታቸውን፣ ኢዲት የሆነ ማንነታቸውን፣ እናንተ ደግሞ ድካማችሁና ከመድረክ በስተጀርባ ያለውን ትግላችሁን ከእነርሱ ያሸበረቀ ገጽታ ጋር እያነጻጸራችሁ ትገኛላችሁ። ይህ ደግሞ ህሊናን የሚያታልል እጅግ ፍትሐዊ ያልሆነ ውድድር ነው። እውነታው ይህ ነው። የሌላውን ሰው ያበበ የመጨረሻ ምዕራፍ ከእናንተ የመጀመሪያው ምዕራፍ ጋር እያነጻጸራችሁ ነው። እያንዳንዱ ሰው የራሱ የሆነ ጉዞ ፍጥነት፣ የራሱ መንገድ፣ የራሱ የአበባና የፍሬ ወቅት አለው። ንጽጽር የሰላም ጉዳይ ነው። ምክንያቱም ካጣችሁት ነገር ላይ ብቻ እንድታተኩሩ በማድረግ እጃችሁ ላይ ያለውን ወርቅ እንድትጥሉ ያደርጋችኋል። ዛሬ ይህንን እውነታ ተለማመዱ። ስሜታችሁ ከሁሉ ያነሳችሁ ነው ብሎ ሲረብሻችሁ ቆም ብሎ ራሳችሁ እንዲህ ብላችሁ ጠይቁ። ከተጋፈጡት ትላንትና ይልቅ ዛሬ ምን ያህል በርትቻለሁ? ውድድራችሁ ከሌላ ሰው ጋር ሳይሆን ከትላንትናው ማንነታችሁ ጋር ብቻ ይሁን። እድገት የሩጫ ውድድር ሳይሆን የራስን መንገድ የመቅረጽ ጉዞ ነው። ካለፈው ወር ወዲህ በራሳቸው የኮራችሁበትን አንድ ድል ኮሜንት ላይ ያስቀምጡልኝ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ።